ሁሉም ጦርነቶች ጉዳትን ብቻ ጥቅም ብቻ የላቸውም። አብዛኛው በዓለማችን የሚነሱት ጦርነቶች አንዳንድ አካላትን ይጠቅማሉ፣ አንዳንድ አካላትን ደግሞ ጎድቶ ነው የሚያልፉት። ለምሳሌ በአሁኑ በእስራኤልና በኢራን መካከል ያለው ጦርነት እየተባባሰ ከሄደ ማን ሊጎድ ይችላል? ማን ሊጠቀም ይችላል? ኢኮኖሚካሊ ማለት ነው። እናም ከሚጎዱት አካላት ውስጥ እኛም እንገኝበታለን። የዚህ ጦርነት የጉዳት የሚሆነ የጥቅም መነሻ የሚሆነው ስትሬት ኦፍ ሆርሙዝ የሚባል ኢራን አካባቢ የሚገኝ የዓለማችን 1/4 ነዳጅ የሚተላለፍበት ካናል ነው። ካናሉም ይህንን ይመስላል። ስለዚህ በሁለቱ መካከል ያለው ጦርነት እየተባባሰ ከሄደ የአቅርቦት ችግር ስለሚኖር የነዳጅ ዋጋ ደግሞ በዓለማችን ላይ መጨመሩ አይቀርም። በዚህ ወር ብቻ ሮይተርስ እንደዘገቡ የነዳጅ ዋጋ በበርሜል ከ$75 ወደ $78 ከፍ ብሏል። ግን ቅድም እንደነገርኳችሁ ከሁሉም ጦርነቶች የሚጎዱም ሆነ የሚጠቀሙ አካላት አሉ። ከሚጠቀሙት አካላት መካከልም እነዚህ ካምፓኒዎች ይገኙበታል። ዳይመንድ ባክ ኢነርጂ፣ ኤፒ ኮርፖሬሽን፣ ሲቪታስ ሪሶርስስ። ለምሳሌ ዳይመንድ ባክ ኢነርጂ የሚባለውን ካምፓኒ ብንወስድ ይህ ድርጅት የሚገኘው በምዕራብ ቴክሳስ አካባቢ ነው። ካምፓኒውም አንድ ድፍድፍ በርሜል ነዳጅን ለማምረት $40 ብቻ ነው የሚፈጅበት። በዚህ ሰዓት ደግሞ በጦርነቱ ምክንያት የዓለም የነዳጅ ዋጋ ከ$75 እስከ $80 ደርሷል። በዚህ ምክንያት የዚህ ድርጅት ትርፍ ከፍተኛ ይሆናል ማለት ነው። ከዚህ ጦርነት የሚጎዱት አካላት ደግሞ ነዳጅን ወደ ሀገራቸው የሚያስገቡ ሀገራት ናቸው። ለምሳሌ ኢትዮጵያ፣ አብዛኛው የአፍሪካ ሀገራት፣ ኤሽያ ውስጥ የሚገኙ ቻይና፣ ህንድ የመሳሰሉት ሀገራት ነዳጅን ከሌላ ሀገር ነው እያስመጡ የሚጠቀሙት። ህንድን ከወሰድን 90% የሚሆነው ኦይሏን እና 40% አጠቃላይ ወደ ሀገሯ የምታስገባቸው ምርቶች የምታስገባው ከመካከለኛው ምስራቅ ነው። እነዚህ ነገሮች ሁሉ ደግሞ ከመካከለኛው ምስራቅ ወደ ህንድ የሚገቡት ኢራን አካባቢ የሚገኙን ስትሬት ኦፍ ሆርሙዝን አልፎ ነው። በዚህ ምክንያት እዛ አካባቢ ያለው ቀውስ ህንድን በቀጥታ ይመለከታታል ማለት ነው። እኛንም እንደዛው። በአጠቃላይ ሁሉም ጦርነቶች ኢኮኖሚያዊ ጉዳትና ጥቅም ሳያስከትሉ አያልፉም ለማለት ነው። እንደዚህ ኢኮኖሚ ነክ ነገሮች መስማት ከፈለጋችሁ ነካው ላይክና ፎሎ ማድረግ እንዳረሱ። ሌላ ጊዜ ሰፋ አድርጌ ተነትንላችኋለሁ። ቴንኪው